ቲክቶክ ላይ አካውንቴ ዋርኒንግ ሆነ እንዲሁም ደግሞ አካውንቴ ተመታ የምትሉ ሰዎች እንዲሁም ደግሞ አካውንቴ ባን ሆነብኝ የምትሉ ሰዎች በዚህ ቪዲዮ እንዴት ማስተካከል እንደምትችሉና ችግሩ ምን ላይ እንደሆነ በዚህ ቪዲዮ ያሳያችኋለሁ። ይሄን ቪዲዮ ሴቭ አድርጉት፣ ምክንያቱም የሆነ ሰዓት አካውንታችሁ ባን ወይም ደግሞ ዋርኒንግ ቢሰጥባችሁ ሊጠቅማችሁ ስለሚችል ሴቭ ማድረጋችሁን እርግጠኛ ሁኑ። በመጀመሪያ ወደ ፕሮፋይላችሁ ከሄዳችሁ በኋላ በመቀጠል ከላይ የምትመለከቱትን የሃምበርገሪው ምልክት ወይም ደግሞ የሶስት ሰረዝ ምልክት ትጫናላችሁ። በመቀጠል ቲክቶክ ስቱዲዮ ውስጥ ከገባችሁ በኋላ እዚህ ጋር እንደምትመለከቱት አካውንት ቼክ የሚላለ ወደሱ ትገባላችሁ። በመቀጠል እንደምታዩት አካውንታችሁን ቼክ ያደርጋል። እንደዚህ አረንጓዴ ራይት ምልክት ያደረገባችሁ ከሆነ አሪፍ ስታተስ ላይ ነው ማለት ነው። እንደዚህ እንደኔ እንደምታዩት ሙሉ አረንጓዴ ከሆነ አካውንት አክቲቭ ወይም ደግሞ እንደዚህ አካውንታችሁ ጥሩ ኮንዲሽን ላይ እንዳለ ያሳያችኋል ማለት ነው። ችግር ካለ ወይም ደግሞ ዋርኒንግ ደግሞ ባነ ከተሰጣችሁ ደግሞ ችግር ያለበት ቪዲዮ ላይ ወይም ደግሞ አካውንታችሁ ችግር መኖሩን እዚህ ላይ ይጽፍላችኋል ማለት ነው። በዛ መሰረት ማስተካከል ትችላላችሁ። እንደዚህ ጠቃሚ ቲፖችን በየጊዜው ስለምለቅ ፎሎ ያላረጋችሁ ሰዎች የፕላስ ምልክቷን በመጫን ፎሎ አድርጉ። እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። ፒስ